ስሜ በረከት ለጃቱ ይባላል። የኮልፌ ቀራኒዮ ሰላምበር ትምህርት ቤት የ8ኛ ክፍል ተማሪ ነኝ። ሃንድቦልን ሀብለን የጀመርነው ሰላምበር ትምህርት ቤት ሲሆን በኮች ዚያዱ አማካኝነት ብዙ ጊዜ ስንሰለጥል ቆይተናል እና ባደረግነው ደግሞ በዛ በነበረን ቆይታ ደግሞ ብዙ ውድድሮችን አካሂደናል። የመጀመሪያ ውድድራችንን ያደረግነው ኮልፌ ቀራኒዮን ወክለን ከልደታ ልጆች ጋር በመወዳደር አሸንፈን መተናል። ያው እንዳጀማመራችን ብናየው በጣም ብዙ ነበርን፣ ግን ተስፋ ባለመቁረጥ ከጎን የምትመለከቷቸው ተስፋ ባለመቁረጥ ብዙ ጊዜ ሲሰሩ የነበሩና ተስፋ ባለመቁረጥ እዚህ ደረጃ ላይ የደረሱ ሲሆኑ ብዙዎች ያቆሙ ይገኛሉ፣ ያቋረጡም ይገኛሉ። እናም እስካሁን እየቀጠሉ ያሉ እነዚህ ናቸው። መጀመሪያ የጀመርነው ክፍለ ከተማ ሲሆን ክፍለ ከተማም የተጫወትነው ኮልፌ ቀራኒዮ ነው። ከልደታ ጋር ባደረግነው ጨዋታ ነው፣ እሱንም አሸንፈን መተናል። ከዛ በኋላ ባደረግነው ውድድር ደግሞ በዛ በማሸነፋችን ምክንያት እኛ ከምንሰራው እነዚህ እንደ አዲስ አበባ ተመርጠን አዲስ አበባን ወክለን አዳማ ሄደን ተወዳድረን ዋንጫ አሸንፈን መተናል። ሃንድቦል መስራታችን ጠቀሜታው ያው እዚህ ባንሰራ ኖሮ ሰፈር ላይ ያልባሌ ቦታ ልንውል እንችል ነበረ። ከተለያዩ ነገሮች ከሱስ እንርቃለን። እዚህ በምንገኝበት ሰዓት ከተለያዩ ነገሮች መራቅ እንችላለን። እንዲሁም ደግሞ በትምህርታችን ላይ የተሻለ ነገር እንድናገኝ ይረዳናል። ትምህርት አንፃር የሚያሳድርብን ተጽዕኖ እንኳን የለም። ምክንያቱም ፈተና በሚደርስበት ጊዜ ትሬዲንግ አንሰራ፣ የጥናት ፕሮግራም ስላለ በትሬዲንግ አቋርጠን በፈተና ጊዜ ጥናታችንን ነው የምናካሄደው። ያው ሃንድቦልን በምንሰራበት ጊዜ ብዙ መሰናክሎች ነበሩብን። የኳስ እጥረት ይኖርብናል። በተቀዳደደ ኳስ ነው እየሰራን ያለ ነው። የኳስ እጥረት ይኖርብናል። ማስተላልፈው ሀሳብ ቢኖረኝ ይህን የሚመለከተው ባለድርሻ አካላት ይህንን ነገር ግንዛቤ ውስጥ በማስገባት ያለብንን ተጽዕኖ እንዲቀርፍልን እንፈልጋለን። የተለያዩ የትጥቅ እንዲሁም ደግሞ የጫማ ሊሆን ይችላል የተለያዩ ኳሶችን እንዲያሟላልን፣ የተለያዩ ማቴሪያሎችን እንዲያሟላልን እንፈልጋለን። እኛ ደግሞ ጠንክረን ሰርተን ደግሞ ኢትዮጵያን ለማስጠራት እንተጋለን። ሀገራችንን ለማስጠራት ሀገርን ወክለን ለመወዳደር እንጥራለን። እስከ መጨረሻው ደግሞ ለመስራት እንሞክራለን።